ገና ለገና የኔ ልጅ አላገባችም ብላ ልጅቱን አልድርም እኔ ያደረገችው ነገር የማታውቂ ለምንድን ነው የምትመስይ? እንዴት ወሬው ሲጀመር ለላዋይ ነው ሽማግሌ የመጣላት ተብሎ አይደለን የለ ራሱ እኮ ወይስ ደግሞ አለ ስሜ ሰጠኝ ሰው አለ? ምንድነው ችግሩ? እኔ እንጃ። አንድ ወንድ ስለቀረ ልጅ ላይ በቃ አሽና ትፈጭ ጭራሽ አሽን ልትበድብኝ ነው። እኛን አግኝተው ደግሞ ማን ደግሞ እምቢ ይለናል? ሙሉ ፈላጊያችን አይደል? ዞሮ ደና ሰው መርጠሽ ላኪልኝ ቤተሰቡን ደግሞ እንደሚያደርግሽ አደራሽ። ጉርምስና ተጎረመሰ ተኮበለለ በቃ ስለዚህ ካዘንሽና ከልብ ከወደድሽኝ ለምን ይሄን አታረጊልኝ? ውጭልኝ አረገው ውጭልኝ እንዴት ዋልሽ? ደናሽ ነይ ግቢ። ደናሽን ሰነበትሽ ወይ? አሁን እኮ እሺ ደናሽን ሰነበትሽ? ወይ ደህና ናት? እንዴት ነሽ አንቺ? ደህና ነኝ ያለሁ። መቼም አሁን እኮ አንቺም ጠፋሽ። እንደውም መልእክተኛ ስትልኪ እኔም ብርር ብዬ መጣሁ። እኔም ጠፋሁ እያልኩ ተዛሬ ነገ ልሂድ እያልኩ ተመሀል መልእክተኛ ላክሽብኝ ብርር ብዬ መጣሁ። ምን ላድርግ ስትጠፊ ጊዜ እኔስ መልእክተኛ ላኩብሽ፣ አንቺም ጠፋሽ። እኔም የማማክረው ነገር ሁሉ አጣሁልሻለሁ። የማማክረው አጣሁ ሁሉን ነገር እንዲህ በቅርብ ነው የማሽን አደራሽ እመጣለሁ እንጂ እንዴት ማናለኝ ብለሽ ነው መከቲያ መኩሪያ አንቺ አይደለሽ ታባ ይኸውልሽ ልነግርሽ አንድ ነገር ልነግርሽ ያሰብኩት የዚች የዋጋ ሽማግሌ መጣ እንዴት መጣና እኔም ጨነቀኝ ለማን እንደማማክረው። እኔም ይችን አንድ አማምታ ልጅን ሳልድር እንዴት በሰው ልጅ አታማጭዋለሁ ቤት ብዬ እኔም ጨንቆኝ ይሄንን ላማክርሽ ነው። እንዴት ወሬው ሲጀመር ለላዋይ ነው ሽማግሌ የመጣላት ተብሎ አይደለን የለ ራሱ እኮ ለላዋይ ነው መስሎኝ እናቴ ሸብ ከብ ስላለሜን አይደለም እንዴት እሷ ተሆነ ተገድረሽ ያማቢ እና አንቺ ምን አስበሽ ነው አሁን ይሄን ልታማክሪ የጠራሽኝ? እንዴት ላድርግ ልልሽ? እንዴት ላድርግ ማለት እንዴት ነው እታባ? አንዳንድ ጊዜ እንዴት ነው እጅሽን ትጠቢዋለሽ? እንዴት የኛ ልጅ ተቀምጣ ሽንት በጀርባሽ እየሄደ አሳድገሽ ቆይ አባታችን የእሷ አባት እንዲያድይና አድርጎሽ ኖረ እስቲ የተሰውነት ተራወጠሽ ሁሉ ነገርሽ ድቅቅ ብሎ ከሰው በታች ሆነሽ ደግሞ ዛሬ የእሱ ልጅ ልድሪ ነው? እና እናት ልጅ የተፈለገ ለዚህ እኮ ነው። እና አረገረገረገረ አይሆንም እታባ አስቢበት። እንዴት የኛ ልጅ ተቀምጣ እሷን መዳርና ከለመጠን ማድረስ ነው እንጂ ምንድነሽ አንቺ የሰው ልጅ ምድሪ? እኩል ተመጣ የላወይም የሷም እኩል ተመጣ ሰየው ነው በተበላሽው ሁሎችም እልል ተብሎ ይወጣሉ። ከዚህ ውጭ ግን ምንድነው በየጊዜው ማጓብደድ? አያስፈልግም። ትቀመጥ እንደውም ታገልግልሽ። የመጀመሪያ ሽማግሌ እስቲ ቆዩ አይሆንም ብዬ ላኩ። ይሄንን ልቀጥልበት ወይ አልቀጥልበት ወይ ልልሽ እኮ ነው ያማከርኩሽ። አያስፈልግም፣ ምንም መቀጠል አያስፈልግም። በቃ ይቋረጥ እዚህ ላይ ተቀመጥ ጠጥ ትበልና ለሁለቶችም በአንድ ላይ ሲመጣ እልል ተብሎ በተበላሽው በተለፈው ሁለቶችም ይወጣሉ። ከዚህ ውጭ ግን የለፋሽው እስከዛሬ ያረግሽው ነገር ሳያንስሽ አሁን ደግሞ ሌላ ጣጣ ጎትታለሁ ብትይ ለራስሽ ሽንት ተንጠፍጥፎብኝ እንደራሴ ልጅ አይደል ያሳደኳት። እንዴት ታንቺም አልፎ እኮ እኛ እዚህ እየመጣን የምንጠገረረው ነው እኮ ነው ያውቀዋል። ይኸውልሽ ሰውም ይፈርድብኛል ብዬ ሳስበው ነደደኝ የኔ ልጅ አዱኛ ሰለይ ብዬ ነደዳለኝ አልኩሽ። እንደውና ምንድነው ማሰብሽ ራሱ ይትን የመሰለች አለንጋ የመሰለች ልጅ ተቀምጣ ሾላ የመሰለች ልጅ አብረሽ መዳር ነው እንጂ እንዴት ነው ደግሞ ብቻዋን የምትወጣ? አይሆንም። በቃ ታባ ይሄን ያረግ መጣ እንደው እሱ ታባ አይኩሽ እንግዲህ ይኸውልሽ እንዳልኩሽ ነው። በይ እናቴ እንኳን መጣሽልኝ። ቀለላ መጣው እንጂ በርሪ ምን ሆና ነው ብዬ እንደውም ለዚህ መሆኑን ባውቅ እንደውም እንደው ኧረ እንደው ማይሆን ነገር ነው ያሰብሽ ወዲያልሽና ይሄ እንግዲህ ሁሉ ነገር መከራውን አይቶ ሁሉ ነገር በይ እናቴ ሰላም ያድርስሽ። ነይ በይ ጅማሽ ነው ይመሽብሽ። ይሄንን ሐሳብ እርግፍ አድርገሽ ተተሽ ጤናሽን ልቅ እንትናት በይማ ትስቀይ ወዲያ ወጣሽ እርግፍ አድርገሽ ሐሳቡን ምኑን ታዩ ሌላ ቀን አንድ ጊዜ ተሆነ ይሆናል። እሺ በይ ሰላም ያድርስሽ። ደህና ሰንብች። አሜን። ወይ ጉድ ምክር ከራስ ዘመድ ያለ ዋጋ ግን ምንሽ ነው? ምን ሆንኩኝ? ቆስምሻል በጣም እንድስቅ ፈልገሽ ነበር? እንድደሰት ፈልገሽ ነበር?
እኔ ያደረገችውን ነገር የማታውቂ ለምንድን ነው የምትመስይ? ብርቅ ነው እንዴና ሽማግሌ መጣ አይሆንም ብላ ሸኘች። በሷ አልተጀመረም እኮ አይሆንም ብሎ መሸኘት ምን ችግር አለው? ሽማግሌ ልላክና አግብቼ ልውሰድሽ አለኝ። እሺ አልኩትኝ። የመጣን ሽማግሌ አይሆንም ብሎ መስደድ ምን ማለት ነው? ላንቺም አይሆን መስሎ ስለታያት ነው። ላንቺ አልጠየሽ የሱ መጥፎ ጎን ሊኖር ይችላል። ይኸውልሽ ላዋይ ትሰሚኛለሽ? ሰው እንጀራ እናት አርጋት ነው ይለኛል ብዬ ነው እንጂ ተከትየው በሄድኩኝ ነበር። ጭራሽ እንየንም እንደ እንጀራ እናት ነው የምታያት። እንኳንም አልሰማችሽ። ጭራሽ እንየን ላንቺ ጥሩ ስላሰበች አይሆንም ብላ አይሆንም ስላለችው ነው እንደዚህ የምትናገሪ። ዋጋ እንደዚህ አይነት ነገር ግን ማያዋጣሽም። ለሌላ ሰው ብለሽ እንይ እንደዛ ትያታለሽ። ላንቺ የማይሆነውን ሰው አይሆንም ብላ ስለሽኝች ቆይ ላወይ አንቺ በኔ ቦታ ብትኖር ምን ታረጊ ነበር? ማረግ አረግ እያዘዘችኝ ነበር ማረግ አይደለ? በጣም እንትን ብለሻል። እሺ ምን አልኩ? አንድ ወንድ ስለቀረ እንደዛ ላይ በቃ አሽና ትክፈች። ጭራሽ አሽን ልትከበድብኝ ነው። ነራንታ አበባ ይሄ ከምን ይሄ ከምን ማን አረግ እናቴ ወዲ እንደምን ነሽ? ደህና ነሽ ወይ? አራ ደህና ነሽ እንጂ ይፈላልጉ መገናኘት ማለት አሁን ነው። ስፈልግሽ የት ላገኛት እያልኩ ወደ አንቺ እኮ ነው የምመጣ። ኧረ ተከሪ ምን ነበር? ደህና ነሽ? በደህና ነው እናቴ ወዲ በደህና ነው። እንዲሁ ያችታለም ስንዱ እንዲሁ እንዲህ ያለ ስትዮ ናት ይለካ። ምን አረገች? እውነት እንዲሁ እንዴት የእንጀራ ልጇን አልደርም ብላ አይደል እንዴት ህዝቡን ሁሉ ያደናነቀችው? ኧረ ልሞትልሽ ታለም ስንዱ ኧረ ገና ለገና የኔ ልጅ አላገባችም ብላ ልጅቱን አልደርም ነውረኛ ናት። በጣም ልሞትልሽ እግናዲ ወዲዬ ትክክለኛ ሰው ነው የሰማሽ? ኧረ እናቴ እኔ በደንብ ነገሩን አጣርቼ ነው የማወራ። ዝም ብዬሽ አላወራም። አሃ ታውቂኝ አይደል? ገደና ሰው አልነበረ። ይኸውልሽ ዝናብና ባል ድንገት ነው ይባላል። ምን እንደመጣላት ብትድራት አሃ እድሜዋንስ በተሰልፎ ምን በጣም እንዲሁ አይባልም እንጂ ባለጌናት። እውነቴን ነው እንደው ደህና ሰው አልነበረ። ደግሞ ተመቸው ያመጣችሁ ክፋት ነው። እኔ ራሱ እሷ አይደል የገረመኝ። አንቺ ገና ለገና የኔ ልጅ አትዳረችም ተብሎ ያችን ትመስል ደግሞ እኮ ልጅ መስለሽ ኦሮናት የመጣላት ባል አፈር ሉን እናት የዘር ማንዘሩን ብትጠይቂ እንዴት ያለ ልጅ መሰለሽ? አመጽ መለጠቻት አዝመለጠቻት። አይታለም ስንድ በዚህ እድሜዋ እንደው ጥሩ ብትሰራ ምን እንደው ወደራሽን አራዲያ የእንጀራ እናቷ ለቁም ነገር አበቃቻት ቢባል አንቺዬ እናቴ በስማ ምን የማፈርኩበት ምናልባት ያየችው ነገር ይኖራል። ምንም አላየችም። ምቀኝነት ነው የሚመስል እንደው ያማሻት በይኝ እንጂ ይሄ ምቀኝነት ነው። ሰነዱን እንዲህ አይነት መጥፎ ባህሪ የማይጨባትም ማለት ነው። ምቀኝነትም የለባትም። ምን ብላ ያሳደገቻት ልጅ አይልኝ ምን ብላ እንትን ትላታለች ብለሽ ዛሬ ይሄ ምቀኝነት ነው እንጂ ሞኝት የኔ ልጅ ቤት ሳሰራ ጎጆ ሳሰራ የሱ ልጅ ምንድናት ብላ ነው ወይ እነማ ይግበሽ ሞኝት እና ግን በጣም እንደው ገርማኛለች። ነገሪቱን እንደው እየዞርሽ አታጫትም ወይ እንሸት? ኧረ በጣም ግን እንደው ልጅቷ አሳዘነች እኮ ማለት ቀር ነው። ተዚህ ወዲያ አይ ድንገት እንደመጣ ነው እንጂ ነዳ ታጣዋለች። የድኗን ይታጣዋለች እንዲህ ሲባል ነው የኔ እናትኛም እንዲሁ ነን የቀረን። በእና ተናግረሽ እኮ ነው የምታናገሪ። አይ ድረስ እንደው ተይሽ እንደምታመጣ ታይ ላወይ ደህና ነሽ ወይ? ከዚህ ይዘሽ ወርደሽ ነው? ላብላቸው ብዬ እኮ ነው። ምን እንደው አንቺ እዚህ እንትን የምትይ ደህና ነሽ? እንዴት ደህና ነሽ? ሰነበትሽ? አኩናዲ የኔ ዘንቦለን ደህና ነሽ? አንቺ እቤት መጣሽ ነው? አግናቴ መጣሽ ምንድን ነው አንቺ በዚህ ፀሐይ የምትሮሯጭ? እሷ ምን ሆና ነው? እሷ ተጠብቅ እንጂ አንቺ እንዴት እዚህ የምትንጓልኝ? ዋንዬንም እምቢ አለቻት። እንዬ ወጣት ጠብቅ። ኧረ ግድል እንዴት እንዬ በሞፈርስ ተቀበረ አክላ ልጅት ምንድናት እየበላች እየጠጣች የምትጋድም? ያንጋ ብቻ እምቢ ካለቻት በኋላ ይሄው ከብቶችን ማን ይጠብቃቸው? ኧረ እናቴ አይደለች አራስ እሷ ትጠብቅ። በዚህ ፀሐይ የምትከረክሪ አንቺ ገና ምን ወጣሽ? እሷማ ትተጣጠብና ተንጓለል እንጂ እናቴ ይኸውልሽ እሷ ተጣጥባ ብትወጣ ነው ማንም የሚያያት የሚከተላት። አንቺ ምንድነሽ ቤት ታፍነሽ? ዋ ተጣጠቢ። ይሄን ጠጉርሽንም በቅጥ አድርጊው። አታይኝ ምን ያክስትሽ አባ መስዬ እንግዲህ አይደል አንቺ ማደ እንዲምሽ ቀነደር እኮ ይኸውልሽ በለባብስ በአመር በቀባባ እኮ ነው ሰው። አሁን ወንድ እንዲሁ አንድ ሰው አይቶ እኮ አያልፈኝ
እናቴ ትሙት እንዲያው ያም ሰፍ እንዲያው ተበላይ ግን ኮኮዬም ሸጋ ነው እና ተጣጣቢ ነው የምልሽ። አሁን አታጣጣባለሁ እንጂ ዋ ቆይማ አንቺማ ቀባት ልጅበት ይሄ እንግዲህ ሲሆን ምን ታዩ እስቲ አመድሽ ወጣል ዋ እሷ እንዲያ ታበራለች እንጂ መች ያዣት ቢቀር ነው ያዡ ዝም ብለሽ ያዡ ምሳሽን በሰዓት እየበላሽ እየጠጣሽ የቤትሽ ቁጭ ብለሽ ዋመሳውንስ ምን ነው ብታመጣው ሲጀመር እኔ እየጠበቅኩኝ እሷ ቤት ናት ተዘው ተቀምጣ ነው እንጂ ይኸውልሽ አሁን አንቺ ደህና ስትሆይ ነው ሰውም የሚያይሽ ወሰንም የሚመጣ በቃ እሷ ተጠብቅ እንደው ማትስሪ ስራ እየተጣጠብሽ እየተስተካከልሽ ውጭ ረግሽን ጉልይ እንዴት ደግሞ እዚህ የምትነበርያ አሁን ቢስትሪ የሚላርግ ወዴት ነሽ? ወደ እሱ ነሽ ወይስ ወደዚህ ነሽ? ከብቶች ሄዱ አንቺን እንትን ብዬ ልመለስ ሳይሽ ነው ተርቀት የመጣሁ ልመለስ ነው። በሽ በይ ሂጂ ተከታያቸው ተው በእንዬ ኧረ እናቴ ዛተሽ ቀንደራ አንቺ እንዴ እሺ ከሰል ገብተሽ ሮ ትደፊኝ ትቆፍሪያለሽ መሬት አይደል ትቆረቁሪያለሽ አልሞትልሽ አልኩ ይሄ ነው የቀረሽ ቤተሰቡን ደግሞ እንዲህ የሚያደርግሽ አደራሽ ጉርምስና ተጎረመሰ ተኮበለለ በቃ የኔን ልጅ እንዳታኮበልያት የትኛው እድሜሽ ነው አደራሽ መቼ አድገሽ ነው አደራሽ እንዬ ምን ሆነሻል ምን አደረኩኝ ቤተሰቡን ትክክል ነሽ ማደግሽን መኮብለልሽን እንኳን በዚህ አወቅኩት ለመሆኑ እኔ አስከፍቼሻለሁ እውነት የእንጀራ እናት መሆኔንም ተናገርሽ አሉ አብረሽ ልትኮበልይ መሆንሽም አወራሽው አሉ እጅ ኮብሊ እንደሱ አይደለም እኔ እንደሱ አላልኩኝ እንግዲህ ምንድን ያልሽ ንገሪኝ እስቲ በቃ እኔ ያንቺንም የኔንም ክብር አስጠብቂ አገባለሁኝ እኮ አላለሁኝ እንደ ሰው የሰው ማድረግ አሳይሻለሁ ብዬ ነው ያሰብኩት የሰው ማድረግ አሳይሻለሁ ክብርሽን አስጠብቀዋለሁ ይሄ እኔ ላይ የምትሰጪው እንትንሽ ነው መደበቂያው አይ የሰው ልጅ አይሆን ባቄላውና ይሆናል ያገር የሰው ልጅነትሽን ልታስመሰክሪ ነው እንጂ የምትሰሪውን ስራ ሁሉ አውቃለሁ ማላውቅ እንዳይመስልሽ ቀና ብለሽኝ የሰራሽውን ውርደት ወቂ አይ ወራዳ እኔ ሆኜ ችዬሽ እንጂ ማንንም እንደማይችልሽ ታውቂያለሽ ሂጂና የሚያዋጣሽን ታውቂያለሽ አረንዬ ተይባ እንግዲህ ምንድነው እኛ ጉድዬብሽ ነው ሽንትሽ ለያለ እኮ ተንጠፍጥፎ ነው ያሳደኩሽ ግን እንደ ልጅ እንደላው ያልሆናች ብዙ ነገር ነው የምታስተምሪያት ለላው አሁን ሳስብሽ ይችን ህፃን ልጅም ታኮበልይብኛለሽ አረንዬ በእናትሽ ክፉ ነገር አትናገሪ ክፉ ነገር አትናገሪ አይ ወይ ክፉ ነገር አትናገሪ ነይ አሁን ተነሽ ካንቺ ጋር ሰው በቃ የሚሰማኝ ደስታ እኔ ለራሱ ቤቲ እንደናፈከኝ መቼ እንደምንሆን ያ ቀን ማንም በጣም ነው የረዘመው ስሚኝማ ራቦይ እኔ ምንሽ ግን ለእህትሽ ሽማግሌ ተልኮ ነበር የሚባለው ወሬ ሰምቼ አዎ ተልኮ ነበር እና እምቢ አለችኝ እንዴት አንቺ ሳታገቢ እሷን አልድርም አለች እና ያማ ቀላል አይደል ሽማግሌ ልክ አንድ ላይ መዳር ነው ሁለታችሁ ምን ችግር አለ እንደዛማ አይሆንም ባይጭ ምን ደግሞ ችግር አለ የደስታዬን ቀን ከሌላ ሰው ጋር መጋራት አልፈልግም አይ አንቺ ሰርግ ለብቻ ነው መሆን ያለበት አዎ እኔና አንተ ሰርግ ብቻችን ምን አባቱ ይላካል አሁን ካለው በቅርቡ እንግዲህ በቃ አለማችንን ነው የትም በቃ እንደዚህ ተጋብተን በቃ ደረት ላይ ተኝችበት ማርበት ቀን ይናፍቀኝ ባይጭ ሩቅ አይደለም ቅርብ ነው አሁን ልካለው አሁን ለንየም ንገራትና አዎ ይላካል ምን አባቱ እኔ ቀድሚያት ነው የምወጣ ዞሮ በቃ ደግሞ ዋጋ የለውም ቢሆንም ደስ የሚል ግን እኔ ስቀድማት በሳት ይመጣሽ ይሁን ነገር ልከርብ እና ይኸውልህ ባይጨከነ እኔ ይኸውልህ እንደዚህ መገፋፋህ ሽማግሌ ልከህ በወግ በማረጉ አግባት እምልህ
ልጅ ጥሩ ልጅ ስለሆነች ነው። እውነቴን ነው። አንገቷን የደፋች ልጅ እንደሌለው እንዲና እንዲያታውቅ ኩሸት አታውቅ። ደግሞ እኛ ቤት ደግሞ እውነቴን ነው ሴቱ ቤት ሲያሰራ እንደው ተወኝ ነው የምልህ። አሁን እናቴት አሁን ኧረ እንኳን የእሷ ልጅ የቤተሰብ ልጅ ታሳድጋለች። የጎረቤት ልጅ አንገቷን የደፋች ናት። ይሄንን ደግሞ ቁም ነገር ሽማግሌ ላክና በየከብት ጥበቀው በየሜዳው እንዲው ሊያኳሻት ነው የሚባል ወሬ ሰምቻለሁ። ያንን ተምታደርግ ደግሞ በነጣነት አንተ የእናቷን ጉልበት ስመህ ብታገባች ልጅ ትመረቃለህ፣ ቤትም ትሰራለህ። እኔ እኮ ያማ እንዴት አኳሻታለሁ ታለማረግ እንደው የኔ እንደሆነች እንዲያውቅልኝ ነው። ቄው ሌላ ሰው እንዳይተናኮላት ነው እንጂ ሌላ ነገር እኮ እና ሰው እንዲያውቅልህ እንደውም ሽማግሌ ላክና አግባት። ደግሞ እውነቴን ነው እኔ እንደው ያልሆነ ሰው እኔ አግባልልህ። የልጅትን ጥሩነት ስለማውቅ ነው። አንተም ደግሞ ጥሩ ልጅ ነህ። እንደው ተከሻህ እንደው ሳይህ ገና ወድጄሃለሁ። ጥሩ የልጅ ባል እንድትሆን ነው የምፈልገው። ኧረ ግድ ጥሩ እንደው የብረት መዝጊያ ሰራተኛ ናት። እኛም እንደምታውቀን ጠባያችን ጥሩ ነው። በሀገሩ የታወቅን ባለጸጋንን አግባት። በቃ ይሄን ነው የምልህ እንጂ ኩሸት እንዲና እንዲ አይጠቅም። እውነቴን ነው። የወሰለተ እኮ ባትሎን የቀረ ዋ ምን ያደርጋል? ይሄንን ብዬ ነው ያልኩህ እንጂ እኔ አንተን አሁን ልጨቀጭቅህ ብዙ እንትን ልልህ ፈልጋለሁ። ደግሞ እኛ ቤት መግባትህ እድለኛ ነህ። እውነቴን ነው። ቤት እናሰራለን ሸጋን እንዲሁ ሴቶች ስንመክር ስራ ስናሰራ እንዲሁ ትከሻችን ይሄ ይበቃል። እውነቴን ነው። አንተም ደግሞ ጥሩ ልጅ ነህ። አንገትህን ደፍተህ እኔም የእናንተ ልጅ ማየት ነው የምፈልገው። እውነቴን ነው። አይቲ ቀራዲያማ እንግዲህ አይዞህ እንዴ ነው ደስተኛ ነኝ ከእናንተ መቀላቀል። ወንድ ፍር እንዬ ሽማግሌ ሊላክ ነው። ኧረ እናቴ ይሄንን ነበረ የፈለኩት ያሰብኩትም ይሄንን ነበር። እደጊልኝ ልጅ እንግዲህ እንኳን አንቺ እንዲሆንስ ብሞት የእሷን እንኳን አዱኛ ጅማሬ ያየሁ እንጂ እንዬ ግን የሰርጌን ቀን ብቻዬን መሆን ነው የምፈልግ። ከማንም ጋር ተደባልቄ መዳር አልፈልግም። ከማንም ጋር ተደባልቄ ምንና ከልጅነቴ ስመኘው የነበረ በቃ ብቻዬን ሙሽራ መሆን ነው የምፈልግ። እና ከእህትሽ ጋር መዳሩ ደስ አይልሽም? አዎ ከማንም ጋር ደስታዬን ቀን መጋራት አልፈልግም። ያልሽው ይሆናል ያልሽው ይሆን እንዴት ይሆናል? እንግዲህ እንዴት ነው ነገሩ? እሷ ደስ ካላላት አንድ ላይ ብትወጡ ብትማማች ነው። ታለም እያውቅሽ እኔ በቃ ብቻዬን ነው መሆን የምፈልግ። ብቻዬን ነው በቃ ደስታዬ ቀን እንዲሆን የምፈልግ። ከማንም ጋር በቃ ተጨፍልቄ መዳር አልፈልግም። እሺ አንተ እሷን ለማስደሰት አልሆነው ነገር የለኝም። ደስታ ደግሞ እንዴት ይሁን እና ግን እኔ ግን አብራችሁ ብትዳሩ ደስ ይለኝ ነበረ። ዋጋ እኔም እኮ ሽማግሌዎችን አይሆንም ብለው መለሷቸው። አዎን ግራ ገብቶኛል። አዎ ቆይ እኔ ግን እምልሽ እንዴት ነው እኔ የኔን ባህሪ የነገራቸው ሰው አለ? መጥፎ ነው ያላቸው ሰው አለ? ወይስ ደግሞ አለ ስሜ የሰጠኝ ሰው አለ? ምንድን ነው ችግሩ? እኔ እንጃ ብቻ ግን በቃ እኔ አንተን አግብቼ እናቴንም ወግ ማድረግ አሳያታለሁ ብዬ ነበር ማለት ምንድን ነው ዋጋ? ነበር እያልሽ እኮ ነው የኔን ቅስም እየሰበርሽ ያለ። ለምንድን ነው አልነገርሻትም? ሽማግሌዎች እንደሚመጡ አልነገርሻቸውም? እሱማ ነግሬያታለሁኝ፣ ግን አቡ በቃ እምቢ አለች። እናሽ ምንድን ነው መፍትሄው? መፍትሄውማ ለምን እንየን የሚግባባት ሰው እንደገና ሽማግሌ ላክ። በቃ ከሰፈር እንየን በደንብ የሚያወራት የሚያስረዳት ሰው ፈልግና በቃ ትላልቅ የምትላቸውን ሰዎች እንደገና ለምን አትልክ? እንደዛ ብልክሽ የሚሉ ይመስልሻል? ለኔ ለመላኩ እኮ ችግር የለብኝም፣ ግን እንደዛ ብልክ እሺ ይሉኛል ወይ ነው? አሁንም እኮ የተሻሉ ያውቋቸዋል ይግባባቸዋል የተባሉ ሰዎችን ይላኩ። ግን እንደዛ ልኬም አይሆንም ካሉኝ አሁንስ ልኬ በምንድን ነው እሺ መባሉን የማረጋግጠው? ባይሉስ እሺ ሁለተኛ ልኬ ሁለተኛ ያን ያህል ለፍቼ ነው አሁንም ይላኩኝ አይደል? ሽማግሌዎችን መርጬ ነው ይላኩ። ስለዚህ አሁንስ ልኬ እንደገና እንሞክር፣ እንደገና ላክ። ባይሆንስ? ባይሆንማ ምን ባይሆንማ ምን? እኔ በቃ ከእንዬ ትእዛዝ አልወጣም። እኔ ግን ዋጋ ያሰብኩት ሀሳብ ምንድን ታውቂያለሽ? ካላማረ እናትሽን ቢካሉ ለምን ወደ እኔ ቤት አትመጭምና ከኔ ጋር ነው? ኧረ እንዬን ትቼ አላረገውም። የመንደሩ ሰው ምን እንደሚያወራ አንተ አታውቅም። የመንደሩ ሰው እናት አድርጋት ነው ትታት ሄደች ነው የምባል። እና የመንደሩ ሰው አወራ አላወራ እኔ በአግባቡ ጠየቅኩኝ እኮ። ከዚህ በላይ ምን ላደርግ እችላለሁ? አቦ
እኔ ነግሬያለሁኝ። ዞሮ ዞሮ በቃ ድጋሚ ላክ። ከዛ ውጭ ነው ከእንዬ ትእዛዝ ዋጋ ታለም ስንዱ አቤት ደህናችሁን ሰነበታችሁ? እንዴት ነሽ? ደህና ናችሁ? ደህናሽን ሰነበትሽ? እግዚአብሔር ይመስገን። ደህና ነሽ? በእግዚአብሔር ደህና ናችሁ? ልጆች ትደውለዋ ብቻሽ ስራ ነው ምን ቤት ይቀመጣሉ ብለሽ እንዳልሆን ብዬ ከቤት ወጥቼ እዚህ በርሊት ታቀመጥሽ ስራ ሸጋ ነው። እኔማ እንደው እንዴት ያለ ደስታ ሰምቼ ሳልመጣ ቀረሁኝ ብዬ እንዲያቸው ዋጋ ልታገባ ነው ሲባል ሰምቼ እንዴት አድርጎ ደስ እንዳለኝ እኔ ልሞት ወይ እንዴት ያለ ደስታ መጧል ብዬ ልሽና ህዝን ብዬ በገበያ የመጣው ዛሬ። አይመን አንቺም እንዴት እንደማታውቂኝ ምን ቆይ አሁን እኔ እሷን መዳር ይሆንልኛል? ምን ማለት ነው? እንዴት እንኳን መዳር ይቅርና እስከ ዛሬ ድረስ ያለ አባት ብቻሽን ጧፍ እንዳ ብለሽ ያሳደገሽ መዳር ምኑ ይከብዳል? ከዚህ ስታወጪ የኖርሽ አቆልቆይ አለ። እኛም ቢሆን አለን አንድ አቆልቆይ የሚበቃ ነገር ምን አለማብዛት ነው። አሳድጌ ምን መልሳልኝ? አሳድጌ ምን ሰርታልኝ? እሷን ልዳር አደረሽ ባይሆን ለዚችም ለኔም ለሷም እኩል ቢመጣ ባሉ ለጋራ አርጌ ደነቅ አርጌ ድራቸዋለሁ እንጂ እንዴት አርጌ እንደ የጊዜ ብቻ ይሆንልኛል? አደረሽ እያወቅሽው እና ቢሆንስ ተመጣ ይቀር ደስታዋ ደስታሽ ነው። ላንቺም እንደናት ዳር አርግሽ ተዚያ በኋላ ታግዝሽ የለ አሁንማ ምኑን ስራ ይዛው ታግዝሻለች? ምን ሰርታልኝ ነው? ከእናት በላይ ማሳደግኩ እዚህ አደረስኩ ጉርምስና ላይ አደረስኩ። ይሄ እንግዲህ ከዚህ በኋላ ደግሞ በዚህ ልወቀስ እንዳይሆን በዚህ ልከና አክስማ አይደለም። እንዲያውም እንዴት ሽማግሌ ተልኮ እንዴት ሆኖ ነገሩ ይቀራል ብዬ ነው እንጂ እንዴት ሽማግሌውን መለስኩት እምቢ ብዬ። አረግናቴ እኔ ልሞትልሽ ለካ የሰማሁት እውነት ነው። ሽማግሌዎች ተመልሰዋል አትድራትም ሲባል የሰማሁት እውነት ነው። እዚህም ደርሳለች። መጣም ላንቺ አሳጣችኝ። ኧረ እናቴ ትሞት እሷ አልመጣችም አልነገረችኝ። ይኸው አፈር ልሆን ከማን ሰምተሽ ነው? ሌላ ሰው ነው የነገረኝ። እንዴት እንዲህ አድርገሽ አሳድገሽ ደግሞ ኧረ የማይደረግ ስራ እንዲያው ታንቺም የማይጠበቅ እኔ ልሞት ታንቺም የማይጠበቅ ከእሷ ባይወጣ ከየት ይገኛል ይሄ ነገር? ኧረ ደጋገመችው በደሉንም እውነት እንዲያው አላሳድጌ እንደሆነ ደጋገመችብኝ። በደሉንም እንትኑንም ይሁንላት ልጅትን የምታዝኝባት ተዚህ እንዲያው ታንቺ ቤት ወጣ የትኛውን ዘመድ ከዚህ በላይ ምን እንድታረገኝ ትፈልጊያለሽ? ከዚህ በላይ ለጎረቤት ልሳል ከመስጠት በላይ እንደዚህ ሆኜ ከማለት በላይ ከጉያ ወጣ እንዲህ ስትሆን ከዚህ በላይ ምን እንድትሆን ትፈልጊያለሽ? ለሞት እሷ አላለችኝም። እንዲያው ተወሬ ነው ተሰው የሰማው። አሁን እንግዲህ ሰዎችንም ነጋግሬያቸዋለሁ። እንግዲህ አለማችንን የምናይ አንተም እንግዲህ ህላይ ሙሽራ ሽክፍ ስዝብ ነው። እሺ አሁን ጥላሁንም አለ እዚያው መንደር የሚያችን መቤት ያሳደገች እናቴ የኔ ሁለንተና እሷም አለች። ሞልቷል ዘመድ እዚያ እነሱ መንደርም ያለ ዘመድ ሞልቷል። እንግዲህ መልእክተኞቻችን እንልካለን። እኛ እንግዲህ ዕቃ ታጥቀነ በቅላችንን መብቀል ደረቆት መቆላላት ታጥቋ እንግዲህ ወደ ስራ ነው። አንተ ደግሞ እንጨቲትን መፍለጥ የጎጆህን ሳር ማምጣት ሳሩ ይከዳደናል። አንተ እንግዲህ አመጣሁ እኮ የሳት ገበም ማለት ችግር የለም ጫጉላ ይሰራል። ጓደኞችህ እንደወህን ገባና እንዳንተ ያሉ ሙሽሮች አሉ አይደል? በተራ አንድነታችሁን አንድ ቀን አንድነታችሁን አንድ ቀን እያደረጋችሁ መስራት ነው። እሺ ኧረ ችግር የለም ነግራችኋለሁ። ቁርጣችንን የሽምግልናውን ቁርጣችንን ደግሞ እኛን አግኝተውን ደግሞ ማን ደግሞ እምቢ ይለናል? ሙሉ ፈላጊያችን አይደል? ዞሮ ደህና ሰው መርጠሽ ላኪልኝ። ኧረ ሞልቷል። እያገረመዋሉ እና እያስባለዋሉ እና እያሲሳያሉ ደግሞ ዘመድ ሞልቷል። አንተ አሁን ብቻ ቀኑን እንትን ተብሎ እንስማው እንጂ ቃኒትን ብቻ ቆርጠው እነሱ ይንገሩ። በቃ ተሎ ይሄዱ እንግዲህ ሌላ ነገር እንዳይመጣ ደግሞ ምን ይመጣል? ወንጃ እቀደማለሁ ብለህ ፈራ አንተ ፈጋራት ልጅ ነው ይቆጣት ሲሰራት ያደረን ይሁንትክ ነው ልሙትልሽ እና አንተ እንዴት አንተስ ይሆን የኔ መኳንንት ምን ይጎልሃል? ያ ነው እንጂ አሁን እኮ ቅድም መቼም መንጓለል ሆኗል። ስሯ እዚያ ህል ስትል አገኘኋት። ፊቷን እንደው ዘፍዝፈዋለች። አሁን ጣርቻ ምን ሆነሽ ነው ብዬ ተቆጣኋት። ምንድነው እንደዚህ የምትሆኝ? ለአንቺ ክፉ አለ ወይ?
እንደው ላንቺ ከማሰብ ነው ምን አለ ከጥሩ ብትወስዱ ብዬ ማትወረድሁባት ተቆጣኋት። እንግዲህ እና ግን ታሽቀድራለች ደግሞ። እግዚአብሔር ይስጥሽ እናቴ እቴ እናቴ ልጅ እግዚአብሔር ይስጥሽ። ያንንም ያየሽልኝ አንቺ ነሽ። ኧረ ግን እናቴ እንደው ምን ሆና ነው እንደው ምን ነቅጧን ብትይዝ ወዲያ ያለሽ ነው የሰው ልጅ በልተሽ እጂ ሆኖ ነው እንጂ ምን ትሆናለች ብለሽ ነው? አይ አሁን ዞሮ ዞሮ እንደውም ለነገርሽ የመጣሁኝ ላወይን አንድ የሚወዳት ልጅ አለ ባይጨክን እንደው ጥሩ ልጅ ነው። ስለሱ ሳጣራ ጥሩ ልጅ ነው፣ ሰራተኛ ነው አሉ። እንደው ደፋ ቀና ከማለት ውጭ ከማረስ ውጭ ሌላ ነገር አያውቅም አሉ። እና ሽማግሌ ልከህ በወግ በማረጉ አግባት ምን ችግር አለ? የተከበረ ቤት ነው፣ እኛም እንደዚህ ማረግ እንፈልጋለን ብዬ አልኩት። እሺ ላስልክ ነው ብሏል። ሰውም ተሚፈርድብሽ የእንጀራ ልጅ አርጋት አሰቃየቻት የምትበይ እስከዛሬ ታሳደግሽው ነገር አይበልጥም። በቃ እዚያው በወግ በማረግ ትውጣ። በቃ ረፊያት እንደው ላንቺም ይሻልሻል። ሁለቶችም አንድ ላይ እውነቴን ነው። አሁን እንግዲህ እኛ የተመጣጣሉ እኮ የላወይ አብረው ይዳሩ። በቃ አብሮማ ከመጣልኝ እኔ ወደ ኋላ ላለሁ ወይ እኔ ይችን ብቻዋን አለፋባትም እንትንም ወጭም አይሆንልኝም በማለት ነው እንጂ እኔ ለልጄ ከመጣልኝማ እንደዚህ አናድርግ ካልሽ እሺ ካንቺ አልወጣም እናቴ ይሻላል። እንደውም አሁን እኔ በጣም እንትን አለኝ አሰብኩኝ። ግን ሁለቶች አንድ ላይ ተሆነ ይሁን በቃ ተለፋሽ ወይ በልጥ በቃ ተይው እስቲ እንደው ተይው እንዲ አደራሽ እንደው አሁን አንድ የሆነች ምንድነው። ስለዚህ ተያው ቤት ይዛ ተይው እሷም አንቺም ተገላገይ። ምን ወጣሽ በዚህ እድሜሽ እናቴ እርር እምትይ በቃ ሶስት ጉልቻ ተያት እውነት ያሳየኝ ሶስት ጉልቻ ተይው እሷን ትወጣ ልጅ ተያት ወዲያው አንቺ ምን እንዴት ምን ይጎልሻል? ተይው አንቺ እንደው መርፈት ነው መገላገል ነው። እንተጋገዛለን ሁለቶችንም ምልል ብለን አንድ ላይ እናስወጣለን። እኔ እንደው አብሮ ሲሆን ደስ ነው ያለኝ። እንደው የላወይን አዱኛ ማየት ፈልጋለሁ። በቃ እንደው ላወይ እኔ እንጃ። እኔ የምልሽ እህቴ ታመጣሽው አይቀር እኮ ይችን የሰው ልጅ አታሙ ካጮህኩባት የኔ ልጅ ትቀርብኛለች ብዬ ነው። እሱማ ነው እኔም ብዬ ነው። እሸቱ ሌላው ሌላው እሸቱ ሌላው መንገደኛው ያልሞተ ሰውና ዝንጅብል ነጋዴ ይገናኛል ማለት ይሄ ነው። የመቼቱ ታጉ ቀደም እመቤትን አገኘሁ፣ አሁን ደግሞ አንቺን። እንደው ዛሬ እንደው ዝም ብሎ እንደው ሙላው ዘመድ መገኘት እንደው እንኳን አገኘሁሽ። አንቺ እንደው ኩታም ጥለሻል። ኩታ እንደ ይሻለኛል ልጅ ወንድሜ ነው የገዛልኝና አንቺ ጥምጣም ትሆናለች ደረኛ ደረጃ ያለች ናት። ለሁሉም ትሆናለች። ለጥምጣም ለልጅ እንደው ያንን ልጅን እንደው ሳለክሰው አልቀርም። እንግዲህ እንደው አደራሽ እንደው ብለሽ ምድሪልኝ ባይጨልድሪው እንደው አሁን እንዲህ በየመንገዱ ተመስፈን እዚያ ነው ስትያክለኝ ዋዛም አግኝቼውን አጋጠመኝ እናቴ ወዲህ ሲቀረው ነው የምትመጪ። እሙት እንደው አንቺ እህል ውሃ ምንም ይዛለሁ ምንም እንዳትይ ዝም ብለሽ ብቻ እንደው እችን ጉሮሮሽን ይዘሻት ከች በይ። እሙት ድምጤን ታውቂያለሽ? እንደው አንቺ ታጉ እንጂ እኔማ ስፈልግሽ ነው እንዲያገኘሽ በደህንነት አንድ ነገር ላማክርሽ ብዬሽ ነበር። ግና ምን አባቱ እንደ ድሮአችን ምክክር ትዝ አለኝ እናቴ። እናቴ ይኸውልሽ ያንን አጥናፍ ታውቂያለሽ? አጥናፍ እናቴ ወይኔ መኳንንት እናቴ የኔ ዘውድ እንዴት ነው እንደው ሰው መስለሽ እንደው ጠላዩ ምኑ ሁሉ ነገር ያለውን ነገር እንደው ይሄ ምድሩ አሁን ይሄ እንደው ወዴለው ሲቆምበት ሞሰው ሲቆምበት አሁን ይናገራል ይሄ ምድሩ። እንዲሁ ምን እነግርሻለሁ የእሱ ነገርማ የተከበረ በዚህ በመንደሩ እኮ ሌላ ሰው የለም እኮ አንድ እሱ ነው ያለ። ሸጋ ሰውን እንዲሁ ሁሉ ነገር የተጠናቀቀ ነው። አንድ ነገር አልኩሽ። እንዲሁ አዋል አታዋጭለትም በትዳሩ ብትዩ እንዲሁ በድሩ በቁቡ በምኑ ቢጠራ ማን ነው አጥና ገና እንግዲህ አይመልኩም ነገር ምን አለ ሰጥቶዳለ ነገር ተራስ አቋም እናቴ እንዲያርጉ ሰውን አስተካክሎ መስራት መልክ ቢሰጠው አንዳንዱን አመል ያጎልበታል። እንዲሁ የሆነ ነገር ሲሰጠው የሆነ ነገሩን ያጎላል። የሱ እኮ እንደዚህ እርጎ ደግሞ እንደው ሁሌም ነው ልቡን ሁላ ስጥት እኮ ነው ያደረገው። እሞች መልኩን ሳውቋልና የጠበይን ሁኔታ ነበርና ታላገባውሽ እያለኝ ማን አጥናፉ ረጉላት እንዴት እንዴው ተሳስቼ አላውቅም። ባንቺ ልሰሳት አለ ረጉድ እንዴት ምሽቱ ሳያችን ትመስል ሴትዮ አስቀምጦ አደራሽ እንዲህ ያለ ርካሽ የረከሰ እንዲህ ያለ ሞተቻ ነው ወይ አደራሽ? እኔ እኮ ድንኛ ሰው እንዲህ ያለ ሰው ነው ወይ ለካ
አሁን ደነኛ ሰው ነው፣ ጥሩ ሰው ነው። ይሄ መሬት ነው ጨርቅ ነው ስትይ ደግሞ ሰው ይቁረጠው። ምድር ደግሞ በስንት ጣሟ እናት የሰጧትን አብቃይ ደግሞ ተምድር ደግሞ ሲወደድ አሁን ምን ላገበው ነው ስልሽ ነው ጠባይ የምታወጪው እንዴ? ጉርጓዴ ግባንች ምን የመሰለች ሚስት ቤት አስቀምጧል። ወይንሽ ታርፈሽ ቁጭ በይ። ይኸውልሽ ታከብርሽ ዘው ቁጭ በይ። ተትቼ ላግባሽ አለ እሷም ተትቼ አንቺ ነው የምትመጥኝኝ አልመጠነችኝም አለ አንቺ አታደረሽ ድምጧ የማትሰማ ሚስት እኮ ናት ያለችን። እንዲሁ ምናምን አታውቅም እኮ እንዲሁ ወተት አሁን ምን ይኮሰኩሳል? እንዲሁ ምንም እኮ አታውቅም። እንዲህ ነው ወይን ሸት እንሽ ስልክብሽ መልእክተኛ እንድትመጭ በይ። የኔን ጉዳይ ግን እንትን አልሽው በይ። እመጣለሁ። እንዴት ሆኖ የማይሆነው ሰው ግዳው ባገኝ ችግር አለ። ምን አሁን እሷን ፈትቼ ላግባ ነው ያለ። በላዩ ላይ ያዝሽ አላለኝም እኮ እንዴት ያለ ነገር ነው። ወይ ነሳ እንዴ ደህና ነሽ? ያልኩኛውንስ እንደው እኔ እኮ ልተነጥይሽ እራሱ መቆየት አልቻልኩም። እኔ ደራሱ እንዴት ነው ማረፍ ሰርተሻል እኮ ነው ያም አንተ ለራስህ እኮ ቆንጆ ነው። ላዋይ ነይማ እንዴ ለምን ፈልገሽ ነው? የሆነ ወሬ ላውራሽ። በቤት ስመጣ ይደርሳል ልጅ ወደ ቤት አንድ ጊዜ ብቻ ነኝ እንጂ በቃ እናግርሻት ነው ያስለቀም እንዴ ምንሽ ነው? ይልሽ ለወይ ታለምና እንዬ ማለት ነው ለወይና ወጋ አብረው ያግቡ ባይጨክን ሽማግሌ ልክ ነው አለች እና እንደዛ ነገባ ነው እንደዛ ይሻላልሽ። ደስ አላለሽም? ለወይ እኔ ግን ዋጋ የደስታዬን ቅማን እንዲካፈለኝ አልፈልግም። ምን ችግር አለው? እህትሽ አይደለሁ ቼን ነው ሙሽራ መሆን የምፈልገው። ዋጋ ለወይ ደስ ይላል እኮ እህትማማቾች አንድ ቀን ተሞሸሩ ሲባል አስቢ እስቲ። ደግሞ እኮ በቃ እናገባለን፣ ከዛ በቃ አብረን ልጅ እንወልዳለን። ዋጋ ይሄን ነገር አልፈልግም። የደስታዬን ቀን ብቻ ነው መሆን የምፈልግ። በቃ ከማንም ጋር ተደርቤ ማግባት አልፈልግም። ለወይ ግን ኧረ ተይ፣ እኔ አላሳዝንሽም። እኔስ ምን ችግር አለው አበውን ባገባ? ዋጋ ይሄን ነገር ባንዴ ይሽልልሽ አልችልም። ላስብበት። ዛሬስ እናንተ እናቴ አፈር ልብላ የኔ ሚስጥረኛ እናቴ የልጅነቴ ጓዴ አፈር ልብላልሽ እንደው አይቀር አያረርቀው የለም እኔና አንቺንም አረራቀን እናቴ የልጅነት ሚስጥሬ ደህና ነሽ? አይ እመቤት እና እንደምነሽ ደህና ነኝ ልጁ ደህና ነው አንቺ ደህና ነው እንዴታ እንግዲህ ሙሽራ ደረስኩ እኮ ሙሽራ ደረስኩ እናቴ አፈር ልብላ እንዲሁ ነው አባትየው ቢያዩ ሸጋ ነበር እናቴ ነበር አላየውም እንጂ ቢያዩ ጥሩ ነበር አንቺ እመቤት ነንል ልመለስ እሙት አንቺ እዚህ እመጣ የለ እሰነባበታለሁ እዚህ አንቺ እንደኛ መንደር መጣሽ ብቅ እላለሁ እናቴ እኔ መንደር መጣሽና እንደው ቡና ሳጠጭኝ እንደው ልመለስ ይቅርብ ጉዳይ እንዴት እመቤት በሞት ያፈርሰው እንደው ከተሰልልሽ በልቼበት ማለቅ ነው ይሆን እንደው እናመጣለሁ እሰነብታለሁ እዚህ ሰፈር ነኝ እናቴ እኔ ገመና ደባቂ እናቴ ዋፈር ልብላልሽ ሰም ጊዜ መቼም ማያራርቀው የለ ሁላችን በየቦታው ተበታትነን ይኸውልሽ መጠየቅ እንኳን ያቃታል አንቺን ታዩማ እመቤት በሞት ያፈርሰው እንዴት ናጭሽ እሙት እናቴ ትሞት እንደው ጠብቅሻለሁ በይ ንሽ አደራ በይ እመጣለሁ አፈር ልብላ አይለወጥ የእናቴዋ አይሸሸጌ ቆይ እንጂ አንቺ ዋጋ አሁን እኮ እንደው ስሰማ እንደው ዞረብኝና መጣሁ። ምንድነው ቆይ በየመንደሩ በየቡለኩ እየሄድሽ የምታንከለከያት ለሷ ጥሩ ነው ብላ ስላሰበች ነው አይሆንም ያለችሽ? ምን እንደው ተረጋግተሽ እንደ ልጅነትሽ እድሜሽን ብትጠብቂ ምን ታለምኔ እኮ ለማንም ምንም አልተናገርኩኝም። ለማንም አልተናገርኩ እየሰናቴ ትሞት ለማንም አላወራሁኝም። አረግ እናቴ ተይ እንደ ልጅ ያርግሽ። ያን ያክል አደራሽ እንዲያርጋ የእንጀራ እናት ሆና እንዲህ እየተባለ ስም ይወራ ለምንድን ነው? ተልጇ ለይታ ላሳደገችሽ ምን አርጋሽ ነው? እንዲሁ ምን አከፍታሽ ነው? እስቲ ንገሪኝ። ባንቻት በየመንደሩ የምትወራበት ምን ሆኖ ነው? ታለምኔ ለማንም አልተናገርኩኝም።
ዝም ብሎ ነው እየመጡ የሚያወሯት። እንዲህ ነሽ ላጥካድ ነው እናቴ። አልቀመስም አፍሽን ብስ ነው የምታረጊ እንጂ እናቴ ተስንት ተጉብል ታዋቂ ነው ቡጭቅ ሲያረጋት አሁን ስሰማ እንዴት ይች ልጅ እንዴት ሆናለች ብዬ የምትስተካከይ ተሆነ ታሁኑ ልመልስሽ ብዬ ነው። የሚሆን ተሆነ ቀስ ብለሽ ተራሽን ጠብቂ። ደህና ሰው ተተገኘ እንግዲህ ትንሽ የተንጣለይትን ሜትን ቦቃቅራ ትድርሻለች። ታለ ማረግ እኔ ለማንም አልተናገርኩም አልኩሽ። እንግዲህ ጭራሽ እንዲምደርስሻል ምን ነው ባታንከለኪኛ አይሽ አይደለ? ባዳነትሽን አሁንም ለየሽ እኮ እዚህ ላይ ነውር ነው። እኔ ላንቺ ብዬ ነው። በቃ ትዳር ያለሽ እድሜሽን ጠብቂ። ኮስተር ብለሽ በቃ ስራሽን ስሪ። አንቺዬ እንደው ባሳደገችሽ ላይ እንዲህ ያለ ማንከልከል ይሄ ጥሩ ነው? ኧረ ቆይ ግን ምን አድርጊ ነው የምትሉኝ? ታይ እንደው እንድታድጊ ሁኝ። ኧረ ነውር ነው። እኔ እውነቴን ነው ስሰማ እንደው በሰጨኝ እንኳን እሷን የሳለፈውብሽም እንደው ስንት ነገር ሆነ ላላሳደግንሽም ዛሬ ማደጉ ባዳ መለየትሽ ይወጭቅሽ። እኔ ለራስሽ ብዬ ነው። አሁን ለዚህ ነው የጠራሽኝ? አብሽን ቆጥቢው ተባይዱ ሁላ ለስማው አትዘርዝሪያት። ዝም በይ አፍሽን ቆጥቢ። በቃ የሚታጭልሽ እንዲህ አይደለም። አንገትሽን ደፍተሽ ቤትሽ ሁኝ እስቲ። ባልም የሚመጣ እኮ ይሄን ስነ ስርዓትሽን ሁሉ ነገርሽን ሰልሎ ነው። ዛሬ ጀምረሽ የቤቱን ጉድ እያወጣሽ እየዘረዘርሽ እሷን እያመነጠልሽ ማን ነገር ይቀርብሻል? እሺ በይ ሂድ ግቢ። እኔ ሳይን ብዬ ነው የመጣሁ ልንገርሽ ብዬ ነው። ግቢ በይ። እናንተ ባላችሁበት ቤት ነው የማገባው። እንዴት አረገሽ አካሌ እንደው ለዚህም ደርሰሻል። በቃ እንደውም ይልሽ ከንዬ ጋር ተነጋግረናል። ዛሬ ነው ሽማግሌው የሚላክ ብላኛለች። እንደውም እስካሁን ቤት ይሆናል። ደስ ሲል በቃ እኔ እናንተ ልክ እንቀበል። በቃ እንግዲህ ምን ተይዞ አብሮ ሊኖር ነው እንግዲህ። የሰርጋችን ቀን በጣም ነው የራቀብኝ። ኧረ ቦታውን ቀርቧል። ብቻችንን ከማንም ጋር ደስታችንን ሳንጋራ በቃ እኔ እናንተ ብቻ አብረን ሆነ። እኔ ብቻ አንቺ ደስ እንዲልሽ ነው የምፈልግ። አንቺ ደስተኛ እንድትሆኝ እንዲህ ብቻ ነው የምፈልግ። ደስታዬን ከማንም ጋር አልጋራም ብቻዬን። የኔ ከረሜላ ቅንድቤ እስኪረግጥ ነው የምወድሽ። እኔም እወድሃለሁ። ወይ መቼ ነው ግን ሽማግሌ የሚላክ? በቃ ዛሬ ይላካሉ። ምን ደስ አላለሽም? ኧረ ደስ ብሎኛል። እኮ በዚህ አስታንኮሻኮሹ እንደው እናንተ ወይ ጊዜ እንዴት በዚህ ሰዓት ደግሞ ብዬ ሌላ ሰው መስሎኛል። የኔ ትነሽ እናቴ እንዴት አልመሸም? ወደ ቤት እየሄድን ነው እና ተሎ ግቢ። እሺ በይ እያየሁሽ ሂጂ። እሺ እንዴት ያለ ነገር ነው ደግሞ እዚህ በሰው በማሳ ውስጥ ደግሞ መሽሎክለክ እንዴት ያለ ነገር ነው? እሺ እንጂ ትልቅ ልጆች አይላችሁ እናንተ አሁን ሌላ ሰው ቢያችሁ ስንት ነገር ይፈጠራል። አሁን እናትሽ ብታይ ዝም ትላለች። ኧረ ግን ታላገም አለ በይጅ። እሺ ሂጂ እያየሁሽ ቆመሻቲ። ገና በጠዋት አልመሸም እንዴ? እና ላውዬ ታያት በቃ ሄደች። እና ዛሬ ነው የሚላከው ሽማግሌዎቹ? ዛሬ ይላካሉ። ዛሬ ነው የሚመጡት ተብላለሽ። እኔ እኮ ዋጋና አንድ ላይ ልድር ነው ያሰበችው። ኧረ እና እንዴት ምን ችግር አለ? ዋናው መዳርሽ ነው እንጂ ከኔ ጋር ከሆነ ምን እሷም የራሷን ባል ብታገባ አንቺ ምን ነው የምታገቢ? ባይጭኔ ከልጅነት ስመኘው የነበረው ብቻዬን ነው የሰርጌ ቀን እንዲሆንልኝ ፈልገው። በቃ ጭፈራውም በቃ ሁሉም ነገር ምረቀውም ለኔና ያንተ ብቻ ነው እንዲሆን እንፈልግ። ከማንም ጋር ደስታዬን መጋራት አልፈልግም። ያ ከሆነ የሚያስደስትሽ ማምን አባቱ አልፈልግም ቢያት እንየን ለብቻችን እንደራለን። እንደዛ ነው መሆን ያለበት። ማንም በቃ የደስታዬን ቀን እንዲጋረኝ አልፈልግም። በቃ በዛሬ ቀን አትዘኝ። አንቺ እንዲከፋሽ አልፈልግም። እሺ በቃ ብቻችን እንደራለን። ያው ዋጋ ይኸውልሽ እኔ አሁን አንድ ሀሳብ አምጥቻለሁ። የምትወጂ ከሆነ እውነት ከልብሽ የምትወጂ ከሆነ በቃ ይሄን ብቻ አድርጊ። እኔ እጄሽ ልጥፋና የሆነ ቦታ ላይ ጎጆአችንን ሰርተን ወይም ደግሞ ተከራይተን እንኑር። ይላቡ እኔ መጥፋት አልችልም። በቃ አንተ የምትፈልገውን ያክል እኮ አብሬ መኖር እፈልጋለሁ፣ ግን ከእንዬ ትእዛዝ ውጭ መውጣት አልፈልግም። በቃ እንዬ ካልፈቀደች አልፈቀደችም ነው። እና እንዬ አልፈቀደችም ተብሎ የኛ ፍቅር ይቅር? እኔ ፍቅራችን ይቅር አላልኩም። እሺ ምንድነው መፍትያችን? ምንም መፍትሄ እኮ ልናገኝ አልቻልንም። ዋጋ ለምንድነው እሺ የማትይኝ? በቃ እናትሽ ኋላ ምንም አትልሽም። በቃ ያለውን ነገር እንደምንም ብለን ከሆነ ጊዜ በኋላ ያለንን እንትን ስናሳያት እሺ ብላ ተስማምታ ትቀበለናል። እባክሽን ዋጋ ከሆነ ጊዜ በኋላ ብሎ ነገር የለም። በቃ እንዬ ካልተስማማች አልተስማማችም ነው። ምንም ላደርጋችሁ። እሺ እንዬ አልተስማማችም ብለሽ አንቺ ፍቅርሽን ሜዳ ላይ መተው ትፈልጊያለሽ? እሺ እናቴንስ ሜዳ ላይ ልተዋት? እሱ እኮ እናትሽ የኋላ የትም አትልሽም አይደለ?
ለምን እኔን እንደዚህ ታሰቃይኛለሽ? እኔ ሳላሳዝንሽም እኔ አንቺ ማን አለኝ? እኔም አዝኛለሁ። እሺ ስለዚህ ካዘንሽና ከልብ ከወደድሽኝ ለምን ይሄን አታረጊልኝ? እሺ ልጥፋ ነው እኮ ያልኩሽ፣ ሌላ ነገር አላልኩኝ። ጠየቅናቸው በአግባቡ አይደል? አይሆንም አሉ። ስለዚህ ምንም እናደርግ አንችልም። እናቴ ካልፈቀደች እሷ ካልተስማማች እኔ ደግሞ ምንም ነገር ማድረግ አልፈልግም። በቃ እሷ ምርቃን ታስወጣኝ ነው የምፈልግ። የመጨረሻ ምላሽ ይሄ ነው? አዎ። ታዝኝበታለሽ ግን በዚህ ምላሽ ዋጋ አልድራትም አልኩሽ። እንግዲህ ጋር ለምንድን ነው የማትድሪያት? አልድራትም ለማይሆን ሰው አልድራትም። የሚሆን ሰው ሲመጣ እድራታለሁ። ለምንድን ነው የማይሆን? ባይጨክን ቢራራ ጥሩ ሰው ነው። ደግሞ አያ ቢራራ የአባቷ ጓደኛ ነው። ጉዱ እዚህ ላይ ነው። በቃ የወንድሜ ምትክ አንዷ ምትኬ እሱ አንድ ሆኖ ቀረ። እሷ ደግሞ አንዱ ናት። ሐረግዬ ተይኝ እባክሽ። እህቴ እናቴ ልጅ ስልሽ የኖርኩ የባሌ እህት የኔም እህት ናች ብዬ በማሰብ ነው። እስኪ ተይኝ አሁን፣ እስኪ ተይኝ፣ ብዙ ነገር አለብኝ። ተይኝ እባክሽ። ያንቺ ጉዳይ ወደዚያ ጣዩ። እሷ ግን ጎጆ ይዛ አይኗን በአይኗ እንድታይ ይፈልጋሉ። እንደ ወንድሜ አንድ ብቻውን እንዲሆን አልፈልግም። ወይ ህብረተኛው ብዬ ልጅ ወልሽ ቆይ ከዋጋ አስቀድመን ልንድራት ስንት ነገር ተመካክረን ነበረ። በቃ ፈረሰብኝ። የማይሆንብኝ በቃ ተይኝ፣ ሂጂልኝ፣ ውጪልኝ። ለምንድን ነው የምትፈራረሽ? በቃ የወንድሜ ልጅ ትዳር እንድትይዝ እፈልጋለሁ። አንድ ሆና ብቻ እንድትቀር አልፈልግም። የእሱ ምትክ ናት። ደህና ነሽ? ሰላም ነው? ምን ልሳምሽ እንጂ ደህና ነሽ? ደህና ነኝ። ደህና ነሽ? ጤናሽ እንዴት ነው? ደህና ነኝ፣ እግዚአብሔር ይመስገን። እሰይ የጎበዝ ልጅ። ደህና ነሽ? ደህና ነኝ። አለን ደግሞ እንደው አንዳንድ ነገሮችን ሰምቻለሁ። ምንድን ነው እንዲህ መከፋት? ለምንድን ነው እንዲህ የምትሆኝ? ያንቺ ያለው የት ሄድብሽ? ኧረ አልከፋኝም። አልከፋኝም? እንዴት ያለ ነገር ነው የማይከፋሽ? እኔም ስሰማ ከፍቶኛል። እንኳን ላንቺ ለምን ትጨናነቂያለሽ? እሺ ከዚህ ደግሞ የማይሆንሽ ሆኖ ይሆናል። ምን ይሄን ያክል ነገርም እንትን አትበይ፣ አታምሰልሲ። ያው ትታመሚና ትወድቂና ደግሞ ሌላ ነገር ትሆኛለሽ። ያንቺ ያለው የትም አይሄድም ብሎ ያንቺ መሆኑ አይቀርም። እሺ አትጨናነቂ በይ። እሺ በይ፣ አይዞሽ፣ እመጣለሁ፣ እጠይቅሻለሁ። እሺ በይ። እንደው ምን ሆና ምን ቆርጧት ምን ፈልጧት ነው እኮ እኔ እኮ ምን እንዴት ምን ሰማችብኝ? እስኪ ተይኝ አደራሽ። እኛ ጠየቅናት። ለምንድን ነው እምቢ የምትይ? ልጅትንስ ከእነሱ ጋር ማስጠጋቱ ጥሩ አይደለም ወይ? ይሄ ጋብቻ ሳልጨርስ እንደው ተደስቼ ሳልጨርስ እኔ እኮ እንደውም ደስ ያለኝ እኮ አባቱ የእሱ አባትና የእሱ አባት ጓደኛ ናቸው። አብረው ነው የሚበሉ የሚጠጡ የነበር አንድ ላይ ነበር የሚጓተቱ እና ያን ደስታዬን ሳልጨርስ አደራ እንዴት ምን ሰምታብኝ ነው እኮ። እኛም እኮ ግራ የገባን እሱ ነው። ይሄን ሁሉ ጠቅሰን ያልሽውን ሁሉ ጠቅሰን ነገርናት እኮ ልናስረዳት ሞከር። ተይው ይሄን ጋብቻ ተቀበይ ጥሩ አይደለም አላት እና አክስትዬ እኮ ሽማግሌ ላክ ብለኝ እኮ ነው እኔም እንዬን መጥቼ ያስቸገርኳት። እንግዲህ እኛ የመከሩት ምን ይታወቃል? አዎ ደግሞ አንተ ደግሞ አታልክስ ምን የመሰለችት ነው። አሁንም መጋባ ደግሞ ቀረንባቸው ሙት። እኔ ነደደኝ ለምን እንደው ምን ተሰምቶብን ነው የሚለው ነገር ነው እንጂ ነደደኝ። እኔ ለልጄ ሚስት አጣለታለሁ እኮ ብዬ አይደለም። ደግሞ መችስ አብሮ የበላ አብሮ የጠጣን ጳጉሜ አይሽረውም ብዬ አብረን ስንት ነገር አድርገናል ብዬ ነው እንጂ አደራ ስንት ነገሮችን ፈጥመናል ብዬ ነው እንጂ እኔ ግቢ አጥቼ ነው እኔ ምን በድያት ነው ማላውቀው ነገር አለ። አታጓጅ የእናንተንና የእነሱን ግንኙነት ምን እናውቃለን? እኔ ምን አውቃለሁ? ታለም ስንዴን ክርር ብላ እኔን አውጡት አለች። በቃ ለምንድን ነው አንቺ ልጅ ትጠጋልሽ? እንደው በሞት ያፈርሷል። እንደው ጥላት ያራኒ አፋርተህ ይችን ነገር እንደው ምንድነው ችግሩ? ምንድነው ያተቀየመ የሚለውን ነገር በሞት ያፈርሷል። አፋርተህ አምጣኝ። አሃኛ እኮ ደጋግመን እኮ እኔ ሆዴ ቁርሾ ይዞ መንገድ ላይ ማግኘት ጠየቅኳት። ቤትም ሄድኩ። ምንድነው ችግርሽ? አታጓች እኮ ቅር ይላታል። ከነሱ ጋር አንቀላቀልም ያልሽበት ምክንያት ምንድነው? ወይ ምክንያቱን ለኔ ንገረኝ አልኳት። አልናገርም አለች። አይኗና አፍጣ እኔ ምን ምን አልናገርም አለች። እና ነገ ተነገ ወዲያ ያለውን ነገር አፋርተ እንትን በልልኝ። እንግዲህ ምን እናደርጋለን? እኔ ስሞክራለሁ። በሉ በቃ አንቁም። ታው የራሷ ጉዳይ እባክሽ። አንተም ተረጋጋኝ። ምሽት ይጠፋብለ ነው ተለከስ እሷን ማገባያት ነው። ዝም በል እንግዲህ አይደለም ይኸውልህ፣ በጨክን ሌላ አይፈቀውን እንደው ሲጀመር እንዴት ምን ታውነን ነው እኛ ምንናቅ? ተዋቸው የሚካሉ እንደውም ፈልጉና ሌላ እኔ ሽማግሌው ይሄድልኝ። ችግርም ያለው ይኸውልህ አይክፋ። በሉ በቃ ችግር የለውም። ኧረ ምን እንኳን ለእናንተ ለማንስ ተውሎ የሚደረጋል። በሉ ሰላም ዋሉ። በልሽ ነገሯን መሰለጠረህማ አልቀርም። ረክ
ውጭልኝ አደረገው። ውጭልኝ አልወጣም። ለምንድን ነው የምወጣው? የሆነ ነገር ካለ ንገሪኝ በቃ። ለምንድን ነው? ወይ ግን አንቺ ሴትዮ ግን አይከብድሽም? እስኪ ንገሪኝ። ወጣት ናት እኮ ለምንድን ነው አድኛዋን የጠላሽው? እስኪ ንገሪኝ። የማላውቀው ኧረ በቃኝ። እናንተዬ እንደው እንዴት ነው ነገሩ? አረግ እስከ ዛሬ ድረስ ተሳስቻለሁ። እስከ ዛሬ ድረስ ምጥ ውስጥ ገብቻለሁ። ዛሬስ ልንገርሽና እኔ እሆይ ልበል። ይኸውልሽ ይሄ ያስማጠኝ ነገር ይሄ ያስጨነቀኝ ነገር ምን እንደሆነ ልንገርሽ። ንገሪኝ። ባሌንም በደልኩ፣ አንቺንም በደልኩ፣ ልጄንም በደልኩ። ይኸውልሽ ይቺ ላወይ ማለት የገበየው ልጅ አይደለችም፣ የቢራራ ናት። ምንድን ነው የምታወሪ? በቃ ዛሬ ኑዛዜ ነው። እንዴት ሆኖ ወንድሜን አለ ዘር አስቀረሽው ማለት ነው? ምንድን ነው የምታወሪ? ይህንማ አገር ይስማው። ወንድሜ አንድ ምትክ አለችው ስል ጭራሽ ባዶን። ወይኔ ወንድሜ ፈሪኝ እናቴ ይቅርበኝ። ፈሪ በድዬሻለሁ እናቴ። እንደዚህ ስለሆነብኝ ነው ዛሬ ሲህሌን ያንጸጸት የህሌን ያንጦሳውት ልንገርሽ ብዬ። አንቺማ ምን ትሆኛለሽ? ወንድሜ ዘር ሳይተካ የሄደው እንጂ እንግዲህ ምን ላድርግ? እስከ ዛሬ የደበኩት ዛሬ እንግዲህ ማሪኝ፣ እንደፈለገሽ አድርጊኝ። ይዘው እንግዲህ ይህን ያክል ጊዜ ደብቀሽ እንዴት አስቻለሽ? እንደው ብትነግሪን ምን አለ? በቃ ምን እንደሆነ እንግዲህ ዛሬ የሚወጣውን በፊት በወጣው ነሮን የሚያሌና ቁስል ይቻል አልኳትም ነበር። እንደው ምን አይነት ሴት ነሽ ግን ወንድሜ? ወይኔ አለዘር፣ ወይኔ ብቻውን፣ ወይኔ እስከ ዛሬ ደብቄ የያዝኩት በሆዴ ሳንሰላስለው የያዝኩት ግፍ በእኔ ደርሶ የእኔ ልጅ ወንድሟ ባይጭል አግባት ብሎ መጣ። በቃ ምን ላድርግ? እንደዚህ አይነት አስመሳይ አትመስይኝም ነበር። ወይኔ ጉዴ! ዛሬ ስተወረድኩት ብለበት ይሉን እንዬ ምን ነሽ? ዞር በይልኝ አንቺ፣ ዞር በይልኝ። በአንቺ የመጣ ጦስ ነው የሁሉ። ዞር በይልኝ፣ እኔ አልፈልግም። ምን አድርገሽ ነው ሄደች? እንዬ ምን ሆነሽ? ዞር በይልኝ፣ በአንቺ የመጣ ነው። እኔ አንቺን ማየት አልፈልግም። ውጭልኝ። ምን አደረኩኝ? ምን አደረኩሽ? ምን ሆነሽ ነው እንዬ? እንዬ ተይው በቃ አታልቅሽ። እንዬ ምንድን ነው የተፈጠረ? እንዬ እንዬ ተይው በቃ አታልቅሽ። ውጭልኝ፣ ዋጋ ውጭልኝ። በሰው ልጅ ስትሰቃይ እኔንም ልጅ እንደዚህ በድያለሁ። በቃ ውጭልኝ። ማቄን ጨርቄን ሳትይ ዛሬ ጀምረሽ ማቄን ጨርቄን ሳትይ ሙልጭ ብለሽ ውጭልኝ። አልፈልግም።